የሚል ከአላህ በኩል የሚጠበቀው ነገር እየተረሳ ነው ማለት ነው። አላህ አዞኛል፣ ይህን ነገር ካላረኩ አላህ ይጠይቀኛል፣ ካረኩኝ ጌታ ይወደኛል ይመነዳኛል የሚለው መመዘኛ እየቀረ ነው ማለት ነው። ስለዚህ አንድ ነገር ለማድረግ ሲፈልግ ምን ውጤት ያመጣል ነው። ስንት ትከፍላለህ ሆኗል ማለት ነው። ስንት ትከፍላለህ ታልከፈልክ በቃ እና ዘመድ የሚባለው ነገር ጎረቤት የሚባለው ጓደኛ የሚባለው ነገር ሁሉ በሙሉ እንካ በንካ እየሆነ ነው ማለት ነው። ያው ጥቅም ጋር ታልተያዘ በስተቀር አሁንማ ይባስ ብሎ ወትሮ እኮ ስንት በእግር ሂዶ ገጠር ውስጥ ዘመድ ይጠየቅ ነበር አይደል እንዴ? መዋሰላ እንኳ በሌለበት ጫማ እንኳ በሌለበት በሾህ ላይ በድንጋይ ላይ እየሄድን እኛ እንኳን በቅርብ ጊዜ ዘመዶቻችን ጠይቅ ነበር። አሁን ወሳይለ ኢትሷላት ሞልቶ ሂዶ መጠየቅ ቀርቶ መደዋወል ቀርቷል። ራሱ ሲገናኙ መወቃቀስ ብቻ ነው። እና አለ ሆይ እንዴት ነው እንደዚህ እኮ ነው ምናምን ውሸቱ ምንም ተጨማምሮበት ስልክ የጠፍቶ ምናምን እየተባለ ይሄ እንኳን ምንም የማይከልፈው ነገር ማለት ነው።